ሀገር ኑሮ ውጭ ሀገር ህይወት እንደምታስበው ቀላል አይደለም። በምሳሌ ስነግርህ የውጭ ሀገር ኑሮ ማለት ቂጡ በተቀደደ ጄሪካ ውሃ ከወንዝ እየቀዱ ወደ ቤት ማመላለስ ማለት ነው። ከወንዝ የቀዳውን ውሃ በቀዳዳው ተንጠባጥቦ እንዳያልቅ በፍጥነት እየሮጠ ወደ ቤት ይዞ መሄድ አለበት። ቤት ሲደርስ ግን ግማሹ ፈሶ አልቋል። በቂ አይደለም። የተረፈችውን ውሃ ወደ በርሚል ገልብጦ ድጋሚ ወደ ወንዝ መውረድ አለበት። ምክንያቱም በርሚል ውስጥ ያለው ውሃ አገልግሎት ላይ የሚውል ነው። ይህ ማለት ቤት ኪራይ፣ ምግብ፣ ቤተሰብ፣ ልብስ፣ የተለያዩ ወጪዎች። ድጋሚ ወደ ወንዝ ይሮጣል። እንደ ቅድሙ ግማሹ ፈሶ ግማሽ ይዞ ይመለሳል። በርሚል ውስጥ የነበረው ውሃ በተለያዩ ምክንያቶች ወጥቶ አልቋል። ያመጣትን ገልብጦ ድጋሚ ይሮጣል። አየህ፣ ሩጫው ማቆሚያ የለውም። በርሚሉም ሞልቶ አይሞላም። ቀዳዳው ማንጠባጠቡን አያቆምም። በእሱ መመላለስ ውስጥ ያለውን ድካምም አስብ። ስለዚህ ወረተኛ ሆኖ ወይም ረስቶ አይደለም። እንዲያውም አንተ እየደወልክ ማበረታታት፣ ተስፋ መስጠት አለብህ። ውጭ ሀገር ህይወት እንደምታስበው ቀላል አይደለም። ኧረ ተው አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮዬን በማየት አበረታቱኝ። ወላሂ እና ሀሪቦ ቡና እንጠጣ። ሀሪቦ ውዶቼ፣ ያው ለእናንተ ነው እንደዚህ መከራዬን የማየው በመዳን ቤት። ያው እንግዲህ ይህንም የሚያውቅ ያውቀዋል። አውት ከኢትዮጵያ አስመጥቼ ይሄም ዳቦ ቆሎ ነው። ሀሪቦ እንብላ። ብስሚላህ። እስኪ ቡናውን እንግዳው። ይሄው ምን የመሰለ ቡና እንዲያፈላው ጅዋው። እሺ ውዶቼ፣ ሀሪቡን ጠጣ። ሀሪቡ ማን ነው? ጭናዳም ቡና የሚወድ ካሜራማን ስለሌለኝ ወደቀብኝ ስልኩ። በፍቅር ወይ ላይ ለሆነው እስረኛ ፍቅር ነው ከሳሹ ጠበቃው ዳኛ ሸንጋይ ፈራጅ የለው ደግሞ መለክተኛ ያኖረዋል እንጂ ያርጉት መምተኛ ምንድና ነው መላ ከብር እስኪተኛ ዘይኔ ያነቢ
ቀጡልኝ ውዶቼ። ስኳር የለውም። በሁሉም አለቀ ጭሶ። መልካም ጁምዓ ብያለሁ ለሁላችሁም። የሰላም የፍቅር የኢማን የኢባዳ ጁምዓ ብያለሁ ይሆንላችሁ። የኔ ሴት ብታየኝ ምን እንደምትለኝ አላሁ አለም። እናንተ ፍረዱ እስኪ። ቡናው ሸተተ ትላለች። የሆነ አይደለም ምግብ ለመስራት ቡና ሳፈላ ራሱ አንዳንዴ በቃ ሸተተ ቤቱ ሸተተ ትላለች። በጣም ከባድ ናቸው የሆነ ነገር ሲሸት ቤት። ምግብ ራሱ ግድ ሆኖባቸው ነው እነሱ የሚሰሩት። እንደ ምግብ ሲሰራ ላዝም ይሸት ይላል እንዴ? ወላሂ መከራ ስቃያቸውን ነው የሚያዩት እነሱ ሲሰሩ ራሱ በቃ ቤቱ ሸተተ፣ ቡኩት ማድረግ የቤት ሽቶ አለ ምናምን። እኔማ የኛ ሀገርን በርበሬ ምናምን ሌላ ነገር ከሰራሁ እነሱ ባላሉበት ሰዓት በውጭ ወጥተው በሚቆዩ ሰዓት ሰራለሁ። ኩሽናውን ዘግቼ ከዛ በخራለሁ፣ ሽቶ አደርጋለሁ፣ በዲቶ ለወለውላለሁ ምናምን ሽታው እንዲጠፋ ማለት ነው። መከራዬን አይቼ አጠፋለሁ። እና ውዶቼ ቪዲዮ እየሰራሁ አይደለም፣ ምንም እየተመቸኝ አይደለም ቪዲዮ ለመስራት። ቤት ስለሚውሉ ደግሞ ስራ የላቸውም የኔ ሰዎች። በጣም ከባድ ነው። በጣም ከባድ ነው ቪዲዮ ለመስራት እነሱ አሉበት። ውዶቼ ዳቦ ቆሎን ብሉልኝ የኔ ውድ ቤተሰቦች። አንድ ስኒ ጠጥቼ በቃኝ ቡናው። ምሳል ተበላ ቁርስ ትንሽ ነገር ነው ቀመስ ያደረኩት ጨጓራዬ እንዳይጎዳ ብዬ አንድ ስኒ ብቻ ነው የምጠጣው።